ሰላም ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ኩራዝ ትምህርት ቤት በሰላም መጣችሁ። በዛሬው ትምህርታችን ባለ ሶስት ፊደላት ቃላትን ይዤላችሁ መጥቻለሁ። ስለዚህ እነሱን ፊደላትን እየጠራው ያጋጠምኩ ቃል እየመሰረቱላችሁ እያነበብኩላችሁ ይሄዳሉ። እናንተም እንደኔ ደብተርና እስክሪብቶ ይዛችሁ ቪዲዮውን ያቆማችሁ እየጻፋችሁ እየተለማመዳችሁ መሄድ ይጠበቅባችኋል ማለት ነው። መጀመሪያ ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የምንለቃቸው የትምህርት አይነቶች ይደርሳችኋል። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ተጨማሪ የኦሮምኛ የእንግሊዝኛ እና የሂሳብ ትምህርቶችን በመስጠት እንገኛለን። ስለዚህ እናንተ በውስጥ መስመር መማር ከፈለጋችሁ ከታች ባስቀመጥነው ስልክ በዋትሳፕ በኢሞ እና በቴሌግራም ብትደውሉ በሳምንት 5 ቀን በቀን ለአንድ ሰዓት ያህል እናስተምራችኋለን ማለት ነው። ስለዚህ ቀጥታ አሁን ወደ ትምህርት ወስዳችኋለሁ። እቺ ማነች? ሰላም። ሰ ከሰ ቤተሰብ አንደኛ ፊደል ነች። ላ ካለ ቤተሰብ አራተኛ ፊደል ነች። ም ከመ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን ነው የሚል? ሰላም 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 የሚል ቃል መስርተው እናገኛቸዋለን። እዚህ ጋር ደግሞ ምን ለቀጣዩ ሰኦት። ሰ ከሰ ቤተሰብ አንደኛ ፊደል ነች። ኦ ከጠ ቤተሰብ ሁለተኛ ፊደል ነች። ት ከጠ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን ነው የሚል? ሰጦት ሰጡት ሰጡት የሚል ቃል መስርተው እናገኛቸዋለን። እዚህ ጋር ደግሞ ቀጣዩ ምን ይላል? ሰረቀ። ሰ ከሰ ቤተሰብ አንደኛ ፊደል ነች። ረ ከረ ቤተሰብ አንደኛ ፊደል ነች። ቀ ከቀ ቤተሰብ አንደኛ ፊደል ነች ማለት ነው። በአንድ ላይ ምን ነው የሚል? ሰረቀ 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 የሚል ቃል መስርተው ይገኛሉ። እዚህ ጋር ደግሞ ቀጣዩ ሰመረ። ሰ ከሰ ቤተሰብ አንደኛ ፊደል ነች። መ ከመ ቤተሰብ አንደኛ ፊደል ነች። ረ ከረ ቤተሰብ አንደኛ ፊደል ነች። በአንድ ላይ ስናነባቸው ሰመረ 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 የሚል ቃል እናገኛለን ማለት ነው። እዚህ ጋር ደግሞ ቀጣዩ ምን ይላል? ሰላይ። ሰ ከሰ ቤተሰብ አንደኛ ፊደል ነች። ላ ከለ ቤተሰብ አራተኛ ፊደል ነች። ይህ ደግሞ ከየ ቤተሰብ ስድስተኛ ፊደል ነች ማለት ነው። በአንድ ላይ ምን ነው የሚል? ሰላይ 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 የሚል ቃል መስርቶ እናገኛቸዋለን። እዚህ ጋር ደግሞ ቀጣዩ ሰማይ። ሰ ከሰ ቤተሰብ አንደኛ ፊደል ነች። ማ ከመ ቤተሰብ አራተኛ ፊደል ነች። ይ ከየ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን ይላል? ሰማይ 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 የሚል ቃል እናገኛለን ማለት ነው። እዚህ ጋር ደግሞ ቀጣዩ ምን ይላል? ተሰማ። ተ ከተ ቤተሰብ አንደኛ ፊደል ነች። ሰ ከሰ ቤተሰብ አንደኛ ፊደል ነች። ማ ከመ ቤተሰብ አራተኛ ፊደል ነች። በአንድ ላይ ምን ይላል? ተሰማ 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 የሚል ቃል እናገኛለን ማለት ነው። እዚህ ጋር ደግሞ እንደምታዩት ቀጣዩ ምን ነው የሚል? ሱዳን። ሶ ከሰ ቤተሰብ ሁለተኛ ፊደል ነች። ዳ ከደ ቤተሰብ አራተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን ይላል? ሱዳን 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 የሚል ቃል መስርተው ይገኛሉ ማለት ነው። እሺ እዚህ ጋር ደግሞ ቀጣዩ ሶማሌ። ሶ ከሰ ቤተሰብ ሁለተኛ ፊደል ነች። ማ ከመ ቤተሰብ አራተኛ ፊደል ነች። ሌ ካለ ቤተሰብ አምስተኛ ፊደል ነች። በአንድ ላይ ምን ይላል? ሶማሌ 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 የሚል ቃል ይገኛል ማለት ነው። እዚህ ጋርስ ምን ይላል? ሱቅ። ሶ ከሰ ቤተሰብ ሁለተኛ ፊደል ነች። ቅ ከቀ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን ይላል? ሱቅ 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 ይላል ማለት ነው። እሺ ከዚህ ሲዳማ። ሲ ከሰ ቤተሰብ ሶስተኛ ፊደል ነች። ዳ ከደ ቤተሰብ አራተኛ ፊደል ነች። ማ ከመ ቤተሰብ አራተኛ ፊደል ነች። በአንድ ላይ ሲዳማ 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 ይላል ማለት ነው። እሺ ቀጣይ ደግሞ እዚህ ጋር ሲኦል። ሲ ከሰ ቤተሰብ ሶስተኛ ፊደል ነች። ኦ ከአ ቤተሰብ ከአልፋው አ ሰባተኛ ፊደል ነች። ል ካለ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ይላል? ሲኦል 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 የሚል ቃል መስርተው ይገኛሉ ማለት ነው። እሺ ቀጣይ ከዚህ ጋር ደግሞ ይላል? ሲራክ። ሲ ከሰ ቤተሰብ ሶስተኛ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። ክ ደግሞ ከከ ቤተሰብ ስድስተኛ ፊደል ነች።
በአንድ ላይ ምን ነው የሚል ሲራክ 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 የሚል ቃል መስርተው እናገኛቸዋለን ማለት ነው። እዚህ ጋር ሳ ን ጃ ሳ ከሰ ቤተሰብ አራተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። ጃ ከጀ ቤተሰብ አራተኛ ፊደል ነች። በአንድ ላይ ምን ይላል? ሳ ን ጃ ሳንጃ ሳንጃ የሚል ቃል ሰጠውናል ማለት ነው። እዚህ ጋር ደግሞ ይላል ሳ ን ባ ሳ ከሰ ቤተሰብ አራተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። ባ ከበ ቤተሰብ አራተኛ ፊደል ነች። ባለ ምን ነው የሚል ሳ ን ባ ሳንባ ሳንባ የሚል ቃል መስርተዋል ማለት ነው። እዚህ ጋር ደግሞ ቀጥሎ ምን ነው የሚል ሴቶች ሴ ከሰ ቤተሰብ አምስተኛ ፊደል ነች። ቶ ከተ ቤተሰብ ሰባተኛ ፊደል ነች። ቺ ከቸ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ሴቶች 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 የሚል ቃል መስርተዋል ማለት ነው። እዚህ ጋር ደግሞ ቀጣዩ ሁሴን ሆ ከ ቤተሰብ ሁለተኛ ፊደል ነች። ሴ ከሰ ቤተሰብ አምስተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን ነው የሚል ሁሴን 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 የሚል ቃል እናገኛለን ማለት ነው። እሺ ቀጥታ እዚህ ጋር ደግሞ ዮሴፍ ዮ ከቤተሰብ ሰባተኛ ፊደል ነች። ሴ ከሰ ቤተሰብ አምስተኛ ፊደል ነች። ፍ ከፈ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ይላል ዮሴፍ 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 የሚል ቃል መስርተዋል ማለት ነው። እሺ እዚህ ጋር ደግሞ ምን የሚል ስሜት ስ ከሰ ቤተሰብ ስድስተኛ ፊደል ነች። ሜ ከመ ቤተሰብ አምስተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ይላል ስሜት 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 የሚል ቃል መስርተዋል ማለት ነው። እዚህ ጋር ስንቅ ስ ከሰ ቤተሰብ ስድስተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። ቅ ከቀ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን ነው የሚል ስንቅ 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 የሚል ቃል መስርተው እናገኛቸዋለን። እዚህ ጋር ደግሞ ይላል ስስት ስ ከሰ ቤተሰብ ስድስተኛ ፊደል ነች። ሽኛዋም ከሰ ቤተሰብ ስድስተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን ነው የሚል ስስት 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 የሚል ቃል መስርተው ይገኛሉ ማለት ነው። እሺ እዚህ ጋር ደግሞ ምን ነው የሚል ስሜት ስ ከሰ ቤተሰብ ስድስተኛ ፊደል ነች። ሜ ከመ ቤተሰብ አምስተኛ ፊደል ነች። ት ከጠ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ይላል ስሜት 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 የሚል ቃል መስርተዋል ማለት ነው። እሺ ቀጣይ እዚህ ጋር ሶስት ሶ ከሰ ቤተሰብ ሰባተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ሶስት 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 ይላል ማለት ነው። እሺ እዚህ ጋር ደግሞ ቀጣዩ ሶሪያ ሶ ከሰ ቤተሰብ ሰባተኛ ፊደል ነች። ሪ ከረ ቤተሰብ ሶስተኛ ፊደል ነች። ያ ከየ ቤተሰብ አራተኛ ፊደል ነች። ምን ነው የሚል በጋራ ሶሪያ 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 ይላል ማለት ነው። እሺ እዚህ ጋር ደግሞ ይላል አ ሶ ሳ አ ከአ ቤተሰብ አንደኛ ፊደል ነች። ሶ ከሰ ቤተሰብ ሰባተኛ ነች። ሳ ከሰ ቤተሰብ አራተኛ ፊደል ነች። ባለ ላይ ምን ነው የሚል አሶሳ 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 የሚል ቃል መስርተው ይገኛሉ ማለት ነው። እሺ እዚህ ጋር ደግሞ ቀጣዩ ሶስና ሶ ከሰ ቤተሰብ ሰባተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። ና ከነ ቤተሰብ አራተኛ ፊደል ነች። አጋጥሞ ስናነባቸው ሶስና 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 የሚል ቃል መስርተው እናገኛቸዋለን። እዚህ ጋር ደግሞ ይላል ክሶች ክ ከከ ቤተሰብ ስድስተኛ ፊደል ነች። ሶ ከሰ ቤተሰብ ሰባተኛ ነች። ች ከቸ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን ነው የሚል ክሶች 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 የሚል ቃል መስርተዋል ማለት ነው። እዚህ ጋር ደግሞ ይላል ሶዶ ሶ ከሰ ቤተሰብ ሰባተኛ ፊደል ነች። ዶ ከደ ቤተሰብ ሰባተኛ ፊደል ነች። በአንድ ላይ ሶዶ 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 የሚል ቃል መስርተዋል ማለት ነው። ለዛሬ ያለኝ ቪዲዮ ይህን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መማር የምትፈልጉ ካላችሁ እንዳልኋችሁ ስልካችን ከታች ተቀምጧል። በዚህ ስልክ በዋትስአፕ በኢሞ እና በቴሌግራም ደውላችሁ በሳምንት 5 ቀን በቀንና ሰዓት መማር ትችላላችሁ ማለት ነው።
መልካም ጊዜ